እሺ ተማሪዎች የመጀመሪያውን ጥያቄ ሰርቶ ያሳረመ ሰው 20 ማርክ አሉ። ቶሎ በሉ እንዴ! የዚህን ጥያቄ መልስ አውቀዋለሁ። ትላንትና መጽሐፍ ላይ አይቼው ነበረ፣ ግን ስንተኛው ገጽ ላይ ነበረ? አስታውስ። ኧረ አትቀልዱም፣ ተውና ትምህርቱን አስታውሰው። አስታውስ። ምንድነው? አንተ ነው ምሮ የሚያስገለፍጥ እኔ የሚያስግ ነገር ሰጠው። እሺ አንደኛው ጥያቄ መልስ ስራልኝ። ቶሎ በል። ፓፓዬ ነው መልሱ። ፓፓዬ እንዴ! ልክ ነው። አጨብጭቡለት። ይበቃል። በቃ ቆይ ግን መልሱ እንዴት መጣልህ? ማለት ለምን ፈለግከው? እንዳንተ አይነት አህያ እንዴት እንደሚያስብ ለማወቅ ነው። ማትስ ፔሬድ ላይ እኮ ነው ያለው። ወይም ፓፓዬ ነው የምታወራው ወይስ የጭንቅላት ቅርጽ ፓፓዬ ስለሚመስል ነው? እኔ አይደለሁም እኮ ካሌብ ነው የነገረው። ኧረ እኔ አይደለሁም ትችል እንዴ! እና ካሌብ ገደል ውስጥ ከገባ አንተም ተከትለው ገደል ትገባለህ? ጉጭማ የማታውቀው ከሆነ መልሱን አላውቀውም በል እንጂ አፍህን ሞልተህ ታታዬ ነው አትበለኝ። ምን ይመስላል በእናታችሁ። ኤኒዌይ ሁለተኛው መልስ የመለሰልኝ ሰው 50 ማርክ አሉ። ቶሎ አንተ መልስልኝ። አንተ ያው ጣሪያውን መቁጠር ያስኮርጃ። አንተ ያው አላውቀውም እኮ ጉጭማ ስለሆንክ እንዴ ካላወቃችሁት አላውቅም በባላልክም። ይሄኔ ስለ ፓፓዬ ብጠይቅ ኖሮ እንዲህ ቆመህ አሸበሽበህ ትመልስልኝ ነበር። አንዲ ጨፍረህ አሸብሽበህ ትመልስልኝ ነበር። ስለ ፓፓዬ ብቻ አጥና። ፓፓዬ ራስ። ኤኒዌይ መልሱን ሁላችንም እንመልሱ ተማሪዎች። The Temir was once upon a time in the ሾርባ ሳሙሳ ከቤት ይዛችሁልኝ ነው። አዎ ነገ ደግሞ በተግባር ነው ምን ተገብሩ እንዳረሱት። አዎ እሺ አሁን ወደ ሶስተኛው ጥያቄ እንገባለን። ይሄን የመለሰልኝ 130 ማርክ አሉ። ቶሎ በሉ። ሜቢ ከነሱ ጋር ጄ ካወጣው ሌላ ሰው ይመርጥ ይሆናል። እኔ መሳተፍ ጀመርክ? መልስልኝ። እኔ አዎ አንተ እጅን አላወጣም እንዴ? አላውቀውም እንዴ ነችና ቆይ አንተ እድሜ ልክ መጎጨም አይሰለችም እንዴ? አንተ ፋራ ሰገጤ ነህ እንዴ? ምንድነው እጅን ለምን አወጣህ ታዲያ? ካልመለስክ እጅን ለምን አወጣልኝ? ቆይ እኔ ሼት ልግባለህ ምን ይሻለኝ? እሺ አራተኛው ጥያቄ ማን ይመልስልኛል? ቶሎ በሉ ቶሎ። አንተ መልስልኝ። ነርስ እኔ እብድ አይደለሁም። ነርስ እባክሽን እመኝ። ከሌላ ሰው ጋር ተመሳስዬባቸውን ያስገቡኝ። እኔ እብድ አይደለሁም፣ ጤነኛ ነኝ። አዲሱ ታካሚያችን እንዴት ነው ዶክተር? ይሄ ታካሚ ጤነኛ ሰው ነው የቀረው። ገበረሽ ነው። እኔ እንጃ ከገባ ጀምሮ ወጣ ያለ ባህሪ አላሳየኝም እስካሁን። እንደዛ ከሆነ ፈትነዋ ለሁሉም ባዶ ሳስጫቸው። እሺ እንኪ አንተም እንካ። ለምሮ እንደነሱ መኪና ከነማነደው ጤነኛ ስለሆነ አላልኩም ዶክተር? ጤነኛ ነው። በቃ እንደዛ ከሆነና በቃሽ፣ ወደ ቤት እንወስዳለና ልንወጣ ነው። እሺ ከጀርባዬ ተሳፈሩ፣ እኔ ልውሰዳችሁ። አንተ ያማል ያዘው ነገር ትኝ ስቀልድ እኮ ነው። ዝም ብዬ ስቀልድ እኮ ነው። ቀልድ አንዳንዴ ቀልድ ያስፈልጋል። እብድ አይደለም ትኛለሽ እንዴ? ይሄ እብዶች ፋይናል ቦስ እኮ ነው። የቀልድ ነው ብሏል እኮ የቀልድ ነው እያለ ቀልድ ነው የምታወል። ቀልድ እኮ ነው ያምር። የቀልድ ነው የመጨረሻ ፈተና ፈተናው። እሺ ዘፋን ክፈቺ። እሺ አየው እሱ እየደነሰ አይደለም። አየው አንተ ነው ለምን እንደ ሌሎቹ ማደረሰው? ዶክተር ደግሞ እያወቅህ ለምን እንደማያውቅ ሰው ሆናል። ሰርገኛው ስለሆንኩ ነው። እሺ አሁን ዝም በልልኝ። ይሄንማ ጨለማ ቤት ውስጥ አስሮ ካልገረፉት በስተቀር አይነቀውም። እኔ የምልሽ ግን ልጄ ነገ ልትመረቅ እኮ ነው። መቼም እመጣለሁ። ደግሞ እኮ ነው የሚገርመኝ ሁሌ እኮ ነው። አዎ እኮ ግን ያንቺ ልጅ ግማሽ ነው የሚመረቀው እንዴ? አዎ ምን ይመረቃል? ይረገማል እንጂ ይሄ ዝም ብሎ ነው ቁጭ ብሎ ያውቃል። ሌላ ስራ ምን አለው? አይ ያንቺ ልጅ ግን እንኳን 9 ወር ተረግዞ በ9 ብር ያዋጣል። እውነት ነው። ደግሞ እኮ ነው የሚገርመኝ በ40 ዓመቱ ፂሙን እያበጠረ አንቺ ጋር ቁጭ ብሎ ራፕ ባት ይላል። ቆይ ምንድነው ችግሩ? ምን አቀለታለሁ? በእናትሽ አቃጠለኝ እኮ ነው። ይኸውልሽ እኔ ግን አንቺን ብሆን ልጅሽን ቂጡን ገልብጬ ግርፍ አድርጌ አደብ እስኪይዝ ነበር ስራ ጉቤ
Just hit a button, Morty. Give me a beat. Oh man, okay, all right. Let's go. ያወራችሁትን ተግብሩ እስኪንያችሁ ሲሰበክ ስለኔ መጥፎ አጨብጭባችሁ በባዶ ሜዳ እንዳልፎከራችሁ ላይክ ፓብሎ ኦን ዘ ቢት መጣላችሁ ያኔ ራፕ ሳረግ ስሜን ተከትሎ ሁሉም እያየኝ ይገረማል ብሎ ሰሞንና ወርቁም እንደተጠፈ ትሎ ይቀርብላችኋል እንደ ቀልዬ ፍሎ ያ ውሸት ካላቆም ትገረፋለህ ይቅርታ ከጠየቅ ግን ትባረካለህ ለማያውቅ እንጂ እኛ ላይ ለምን ትላጣለህ ጭራሽ ደግሞ አንደኛ ነኝ ብለህ ታወራለህ ኒጋ አያማማ መርዝ ጠጣ ካልተስማማ ዘፈን ተመችቶኛል ግን ጆሮዬ ደማ ፓብሎን በቢት ያቦካል ሊጥ ስምህን መስማት ሰለቸን ስምህንም ቀይር ባግራውን ቀይር ከቤት ውጣ ዞር ዞር በል ዘመድን ዘይር ሞኝነህ ይሉሃል ዝም ብሎ የሚስቅ ጎልፍ ሲወስደው ዳስጦ ጥርሱን የሚፍቅ ሞኝነህ ይሉኛል የያዘውን አይለቅም ግን መቼም ብልጣ ብልጦች አታለውኛ ያቁም ላይ መስል ጨዋታ በዚህ ጭልፋ ልትመታ ከአሁን ሰዓት እስከ ማታ ደም ብትጠይቅ ይሻላል ይቅርታ 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 ይቅርታ